አንድ ታሪክ ልንገራችሁ በዘመኑ የተከሰተ አንድ ትልቅ ሀብታም ከውጭ ሀገር ውስጥ የሚኖር ነው ዩሮፕ አካባቢ በጣም ትልቅ ሀብታም ነው ለንግድ ሁሌም የሚፎካከሩት የንግድ ባልደረቦች አሉት ሁሉም ነን ሙስሊሞች አይደሉም ይህ ሰው ኤርፖርት እንደገቡ ለንግድ ወደዛ ሀገር ሊሄዱ ቀድሞ ወደዛኛው ሀገር የገባ ሰው ገበያውን ይቆጣጠረውና ሱዶ መግዛት አይችልም ስለዚህ ቀድመህ መግባት አለበት አብሯቸው ሊሳፈር አውሮፕላን ከመውጣቱ በፊት ሰዓት ገና ነበር ሳይው አሱር ሰላት ደረሰበት ሰግጄ ዱዓ አድርጌ ልውጣለ ይህ ሰው ተዘጋጀ ገባና ውስጥ ዱዓ አድርጎ ተረጋግቶ ሰግዶ ዚክር አድርጎ ዱዓ አድርጎ ሲወጣ አውሮፕላኗ ተነስታ ልትበር ያኮበኮበች ነበር ሳምሶናይቱን ይዞ እንደቆመ ተገረመ ጌታ ያለ እነሱ ማይሰግዱትን ቀድመት ተሰዳቸዋል እኔ ሰግጄ ላንተ ዱዓ አድርጌ በወጣ እንደ ችግር ይደርስብኛል ብሎ ሳምሶናይቱን ይዞ ቆሞ እየተመለከታት ያለ ትንሽ አልሄደችም ፕሌኗ ይላሉ መሃል ላይ ስትፈነዳ እንዳለ ፈነዳች ይህ ሰው የአላህ ጥበብ ተረዳው ወደ ኋላ ነጥሎ ያስቀረው ስጁድ ላይ መሬት ላይ ወደቀና አላህን ሽክር አደረሰ አሁን እሱ ብቸኛ አስመጭ ነው ለዛገር لا تحسبوه شرا لكم የሚደርስ በበላ ችግር ከጀርባ ያዘለው ኸይር አለ ይሄን ስታቅ ውስጥ ለሶብር ይነሳሳል ውስጥ ይረጋጋል